ቤተሰቦች እንዴት ናችሁ? እስቲ ዘሞ ዛሬ ስለ አይምሮአችን አወቃቀር ማለት እድገት የአይምሮ እድገት ላይ እንዴት ነው የሚለውን ነገር አንዳንድ ነገሮችን እናያለን። ይሄም ማለት ሳይኮአናሊቲክ ቲዮሪ ማለት ነው። ሳይኮአናሊቲክ ቲዮሪ የሚላቸው ነገሮች አሉ ማለት ነው። እነሱን ነገሮች እናያለን። በአብዛኛው የሰው ልጅ እድገቱ አንኮንሺየስ ማይንድ ወይንም ውስጥ ህሊና በውስጥ ህሊና ነው በአንኮንሺየስ ማይንድ ነው የምንመራው ብሎ ያስባል። ይሄም በአንኮንሺየስ ማይንድ ነው ሲል ኮንፍሊክትን ይጨምራል፣ ትውስታዎችን ሜሞሪዎችን ያካትታል ማለት ነው። ስለዚህ በሶስት ነገሮች ይከፍለዋል። አንደኛው ኮንሺየስ ነው። ኮንሺየስ ማይንድ ማለት ንቁ ህሊና የምንለው ማለት ነው። ሁለተኛው ደግሞ ሰብ ኮንሺየስ በከፊል ንቁ ህሊና የምንለው ማለት ነው። እሱ ሰብ ኮንሺየስ እንለዋለን። ሶስተኛው ደግሞ አንኮንሺየስ ማይንድ የምንለው ማለት ነው። ኮንሺየስ ማይንድ የምንለው አውቀንና ፈቅደን ድርጊቱን ከህሊናችን ሆነን የምናረገው ነገርን የሚመራ የአይምሮ ክፍል ነው ማለት ነው። ሁለተኛው ደግሞ ይሄ ሰብኮንሺየስ የምንለው ማለት ነው። ሰብኮንሺየስ የምንለው ደግሞ ምንድን መሰላችሁ? ይሄ ሰብኮንሺየስ የምንለው በአብዛኛው ጊዜ የሚቆጣጠረው ምንድነው? የልብ ምት ስርዓትን፣ የደም ዝውውርን እንደዚህ የመሳሰሉ ነገሮችን የሚቆጣጠር የአይምሮ ክፍል ማለት ነው። ይሄ ምንድነው? የልብ ምት ስርዓትን ስላችሁ ያተነፋፈስ ችግርን፣ ያተነፋፈስ ሁኔታን ምናምን እንደዚህ አይነት ነገሮችን የሚቆጣጠር የአይምሮ ክፍል ነው። በአብዛኛው ይሄ ከ50 እስከ 60% የሚሆነውን የሚቆጣጠር ክፍል ነው ማለት ነው። ሌላኛው ደግሞ አንኮንሺየስ የምንለው ነው። ዋንኛውን እዚህ ጋር ነው። አንኮንሺየስ ላይ በደንብ መታወቅ ያለበት ውስጥ ህሊና ማለት ነው። ምንድነው ይሄ አንኮንሺየስ የምንለው ወይም ደግሞ ይሄ ውስጥ ህሊና የምንለው ሳንወድና ሳንፈቅድ ቮለንተሪ አንቮለንተሪሊ ማለት ነው የምናረጋቸው ድርጊቶች ነው። እነዚህም ነገሮች ስናያቸው ምንድናቸው? ለምሳሌ ስሊፕ ኦፍ ታንግ የሚባል አለ። ስሊፕ ኦፍ ታንግ ማለት ምንድነው? የአፍ ወለምታ ማለት ነው። አንድ ሰው በአፍ ወለምታ አምልጦት እንደዚህ ብሎ አምልጦኝ ነው ምናምን ተሳስቼ ነው ይላል። ይሄን ከየትም አምጥቶት አይደለም፣ ከውስጥ ህሊና ወይም ከአንኮንሺየስ ማይንዱ ያወጣው ነገር ነው ሳያውቀው ማለት ነው። ስለዚህ እንደዚህ አይነት ነገሮች በሳይኮአናሊቲክ በጣም ቦታ ይሰጣቸዋል፣ ይተነተናሉ። ሌላው ስሊፕ ኦፍ ፔን ነው። ይሄ ስሊፕ ኦፍ ፔን ማለት ምንድነው? የእስክሪብቶ ወለምታ ነው ቀጥታ ትርጉሙ ስንወስድ፣ ግን ያ ማለት አይደለም። አንድ ሰው ለምሳሌ ችግሩን ለማወቅ ስንል ሳይኮአናሊቲኮች ምን ያደርጋሉ? ነጭ ሉክና እስክሪብቶ ይሰጡትና እስቲ ስለሆነ ሰው ታሪክ ብቻ ምንም ይሁን ምን ዝም ብለ ጻፍ ይሉታል። ይጽፋል። ስለዚህ እዚህ ጊዜ ምን ብለው ያስባሉ? ግማሹ የራሱን ነገር ነው የሚጽፈው ብለው ሳይኮአናሊቲኮች ስለሚያምኑ ከዛ ነገር ተነስተው ስለዛ ሰው ማወቅ ይቻላል ማለት ነው። ሌላም ደግሞ ከሚያወራቸው ነገሮችና ከሚሰራቸው ስህተቶች የስሊፕ ኦፍ ታንግ ወይም የአፍ ወለምታ ያልኳችሁ ነገር ማለት ነው ከእንደዚህ ሰው ማወቅ ይቻላል ተብሎ ስለሚታሰብ በእንደዚህ አይነት ነገር ሰውን ጀጅ ያደርጋሉ ማለት ነው። ስለዚህ የአይምሮአችን እድገት ወይም ዲቨሎፕመንት ኦፍ ሳይኮአናሊቲክ ቲዮሪ እንደዚህ አይነት ነገሮች ላይ ፎከስ አድርጎ ይሰራል ማለት ነው። ሌላኛው ደግሞ ዲቨሎፕመንት ኦፍ ቻይልድ ሴክሹዋል ኦርደሮች የሚባላሉ። እነዚህ 5 ኦርደሮች አሉ። ምን እንደሆኑ እስቲ አሁን እነግራችኋለሁ ማለት ነው። ከአምስቱ የመጀመሪያው ከውልደት አንስቶ እስከ 1 አመት ድረስ ነው ይሄ ነገር እንትን የሚለው። ህፃናቶች እዚህ ጊዜ አለማቸውን የሚያውቁትም ነገሮችን የሚያውቁትም ኤክስፕሎር የሚያደርጉት አለማቸውን በመናቸው ነው? በአፋቸው ነው ማለት ነው። በመጥባት፣ በመንከስ፣ ቴስት በማድረግ፣ በመዋጥ በእንደዚህ አይነት ነገር ሳቲስፋይ ያደርጋሉ፣ ደስ ይላቸዋል ብሎ ሳይኮአናሊቲክ ያምናል ማለት ነው። ስለዚህ ህፃናቶች መጥባት ባለባቸው ልክ መጥባት አለባቸው። ይሄ እንጀራ ጡት የሚባለው ነው የመሳሰሉት ነገሮች ሳክ ማድረግ ያለባቸው ሳክ ማድረግ መቻል አለባቸው። በደንብ መጥባት መቻል አለባቸው ማለት ነው። በደንብ ካልጠቡና ይሄን ስቴጅ በጥሩ ሁኔታ ካላለፉት ምን ይፈጠራል መሰላችሁ? ፊክሴሽን ይፈጠራል። በኋላ ላይ ካደጉ በኋላ ምን ይፈጠራል ማለት ነው? አጫሾች፣ ኦቨር የሚበሉ ሰዎች እንደዚህ አይነት ሰዎች ሆነው ይፈጠራሉ የሚል እምነት አለ ማለት ነው። አሁን ትልቅ ወዶ እጃቸውን የሚጠቡ ልጆች ምናምን አጋጥሟቸው ሊሆን ይችላል። መንገድ ላይ ምናምን ያገኙትን ነገር ወደ አፋቸው እያረጉ የሚያኝኩ ምናምን እንደዚህ አይነት ሰዎች ገጥሟቸው ሊሆን ይችላል። ይሄ ነገር ከምንድነው የመጣው ተብሎ ይታመናል? በዛ እድሜ ላይ ልጆች በስርዓቱ መጥባት ባለመቻላቸው፣ በስርዓቱ ይሄ የአፍ ደስታ የሚለውን ነገር አለማጣጣማቸው ነው ተብሎ ይታመናል ማለት ነው። ሁለተኛው ደግሞ አናል ስቴጅ ይባላል። ያው እንግዲህ አናል ማለት ያው ታውቃላችሁ በአማርኛ እንደ ፊንጢጣ እንደማለት ነው። ስለዚህ አናል ስቴጅ በዚህ እድሜያቸው ደግሞ ልጆች ምን መሆን አለባቸው? ለምሳሌ ፖፖ ላይ ተቀምጠው ረጅም ሰዓት መቀመጥ መቻል አለባቸው። በፊት ደግሞ እኛ ልጅ ሆነን እግር ላይ ነበራን፣ እናቶቻችን እግር ላይ ቁጭ ብለን ነበር እንትን የምንለው። ስለዚህ ልጆች ካካ በሚሉበት ሰዓት ላይ ምን መሆን መቻል የለባቸውም ቶሎ
በዚህ እድሜያቸው ምን መሆን አለባቸው? ጥልጥል አድርገን ማንሳት መቻል የለብንም ማለት ነው። ቀስ ብለው በስርዓቱ ካካ ማለት መቻል አለባቸው ማለት ነው። ይሄን ነገር ሳይሆን በስርዓቱ ሳይሆን ካለፈ በኋላ ላይ ምን ይፈጠርባቸዋል መሰላችሁ? አግሬሲቭ የሆኑ ቢሄቪየር ያላቸው ልጆች ይፈጠራሉ። ከእንደገና ደግሞ የማይታዘዙ እንደዚህ አይነት ባህሪ ያላቸው ልጆች ይፈጠራሉ ተብሎ ይታሰባል ማለት ነው። ኛው ደግሞ ፓሊክ ስቴጅ ይባላል። ፓሊክ ስቴጅ ብዙ ጊዜ ከ3 አመት እስከ 6 አመት ያሉ ህጻናት ላይ ያለ የእድገት ደረጃ ነው። እዚህ ላይ ደግሞ ምንድነው ፓሊክ ማለት በጀኒታል ኦርጋናቸው ማለት በብልታቸው ነው አለማቸውን ኤክስፕሎር የሚያደርጉት ተብሎ ነው የሚታሰበው። በዚህ ጊዜ የሚፈጠሩ ነገሮች አሉ። ሁለት አይነት ኮምፕሌክሶች ይፈጠራሉ እዚህ ጋር ኦዲፐስ ኮምፕሌክስ እና ኤሌክትራ ኮምፕሌክስ የሚባል አለ። ኦዲፐስ ኮምፕሌክስ የምንለው ወንዶች ተመሳሳይ የአካል ክፍል ከአባቶቻቸው ጋር እንዳላቸው ስለሚያውቁ ልጆች ስለሚረዱ አባቴ የኔን ዲና ያረግብኛል ያነሳብኛል እና ከናቴ ጋር ያለኝ ግንኙነት ያበላሽብኛል ብለው ልጆች ኮምፕሌክስ ይሰማቸዋል፣ ፍራቻ ይሰማቸዋል ማለት ነው። ይሄ ሁሉም ልጅ ላይ የሚፈጠር ነገር ነው። ሁለተኛው ደግሞ ኤሌክትራ ኮምፕሌክስ ነው። ሴቶች ደግሞ ከእናቶቻቸው ጋር ተመሳሳይ የሆነ የአካል ክፍል ስላላቸው ከአባታቸው ጋር ያለውን ግንኙነት እናቶች ይጎዱብናል ብለው ልጆች የሚያስቡበት ስቴጅ ነው። በዚህም የሆነ ኮምፕሌክስ ይሰማቸዋል ማለት ነው። ይሄንን ኮምፕሌክስ መፈታት መቻል አለበት ማለት ነው። ልጆች እንደዛ እንዳይሰማቸው ቤተሰብ የራሱን ነገር ማድረግ መቻል አለበት ማለት ነው። ይሄ ነገር ካልተፈታ በኋላ ላይ ምን ይፈጥርባቸዋል መሰላችሁ? ልጆች ላይ አይደንቲቲ ፕሮብሌም ያመጣባቸዋል። ሴክሹዋል ዲስፈንክሽን የሚባሉ ፕሮብሌሞችን ትልቅ ከሆኑ በኋላ ይሄ ነገር ሊፈጠርባቸው ይችላል ማለት ነው። ማለት አይደንቲቲያቸው ላይ ችግር ሊያመጣባቸው ይችላል። እኔ ማን ነኝ ምናምን የሚሉ ነገሮች ላይ ብዙ ነገሮች አሉ። ወደፊት ይሄን ነገር በደንብ አድርጌ እሰራላችኋለሁ። ይሄ ነገር ሊፈጠርባቸው ይችላል ማለት ነው። አራተኛው ደግሞ ምንድነው ላተንት ስቴጅ ይባላል። ከ6 አመት ጀምሮ እስከ ፒውበርቲ ማለት እስከ ጉርምስና ድረስ የሚሄድ ማለት ነው። ይሄ ብዙ ጊዜ ስኩሊንግ ላይፍ ይባላል። ልጆች ከ6 አመት በኋላ እንግዲህ አንደኛ ክፍል፣ ሁለተኛ ክፍል፣ ሶስተኛ ክፍል አካባቢ የሚሆኑበት ነው ማለት ነው። እዚህ ጊዜ ልጆች ምን ያዳብራሉ ማለት ነው? ሶሻል ላይፍን ማህበራዊ ህይወትን በጣም የሚለማመዱበት ከተማሪዎች ጋር ግሩፒንግ የሚፈጥሩበት ምናምን ይሄ በጣም ሶሻል ነገር ላይ ሆቢያቸውን የሚያንጸባርቁበት ምናምን ስቴጅ ነው ማለት ነው። እና ይሄ ከሶሻል ዲቨሎፕመንታቸው ላይ በጣም ትልቅ አስተዋጽኦ ያደርጋል ማለት ነው። ምንድነው የኮሙኒኬሽን ስኪላቸውን የሚያዳብሩበት ነው። ሰልፍ ኮንፊደንሳቸውን ቢውልድ የሚያደርጉበት ስቴጅ ነው ማለት ነው። ምርጥ ስቴጅ ነው። ሌላኛው ደግሞ የመጨረሻውና አምስተኛው ደግሞ ጄኒታል ስቴጅ የሚባለው ነው። እዚህ ላይ ደግሞ ምንድነው ከጉርምስና በኋላ ያሉ እድሜዎች ናቸው ማለት ነው። እዚህ ላይ ደግሞ ሄልዚ ባላንስ የሚባል ነገር አለ። ሄልዚ ባላንስ ማለት የኢድ የኢጎና ሱፐር ኢጎ ከዚህ በፊት ነግሬያቸዋለሁ። የነዚህ ኮንፍሊክቶች የሚፈጠሩበት ሰዓት ነው ማለት ነው። ኢድ እንደነገርኳችሁ ፕሌዠር ፕሪንሲፕል ብቻ ነው፣ ስሜቱንና ማግኘት ስላለበት ነገር ብቻ ነው የሚጨነቀው ብያቸዋለሁ። ሱፐር ኢጎ ደግሞ የዚህኛው ተቃራኒ ነው፣ ወጋ አጥባቂ ነው፣ መሆን የለበትም ነው የሚለው። ኢጎ ደግሞ የሁለቱ አስታራቂ ነው ማለት ነው። እዚህ ጋር ነገሮች ከታረቁ ሄልዚ ላይፍ ባላንስ ይኖራል ማለት ነው። ካልተታረቁ ደግሞ ሰው ወደ ህመም ይሄዳል ማለት ነው። ሶ ምንድነው እዚህ ጋር ኢድ ባለፈው ነግሬያቸዋለሁ። የራበው ሰው ዳቦ ሰርቀ ብላ የሚል ስሜት ማለት ነው ኢድ። ኢጎ ደግሞ ሱፐር ኢጎ ደግሞ ኖ ይሄማ በጣም ኖር ነው ከሞራልም ከሃይማኖትም አንፃር የሚል ነው። ኢጎ ደግሞ የሁለቱ አስታራቂ ነው። ሳንቲም አለ አይደል? አዎ ገዝተህ ብላ ትችላለህ ማለት ነው የሚለው ነው። ስለዚህ 5 ስቴጅ ኦፍ ሳይኮ አናሊቲክ ቲዮሪ እንደዚህ ይላል ማለት ነው። የራሳችሁን ሐሳብና አስተያየት መስጠት ትችላላችሁ። ሰብስክራይብ ማድረግን አትርሱ፣ ሼርም ማድረግ አትርሱ፣ ላይክ ማድረግም አትርሱ። እንድበረታታና ብዙ ነገሮች እንድለቅላችሁ ማለት ነው። ሰላም ሁኑ ለዛሬ